ዓለም በሳይንስና ቴክኖሎጂ ወደ ላቀ ደረጃ እየተጠቀሰች ባለችበት በዚህ ሰዓት ከ80 ዓመት በፊት የተጠየቀ አንድ ጥያቄ አሁንም መልስ አላገኘም። ቴክኖሎጂ የማይፈታቸው የሰው ልጅ ሶስት ሚስጥሮች ምንድን ናቸው? በዛሬው ቪዲዮ ከተከታታዮች አጭር ቴሌግራም ንግግር እንማራለን። በሲሊኮን ቫሊ ታዋቂ ቴክኖሎጂ ኩባንያዎች መሪዎች ፊት ቆመው ቴክኖሎጂ ፈጽሞ የማይፈታቸውን ሚስጥሮች የተናገረው የሃይማኖት አባት ንግግር አነጋጋሪ ነበር። የሰው ልጅ ክፋት፣ መከራና ሞት በቴክኖሎጂ ብቻ ይፈታሉ? እውነቱን ከራሱ አንደበት የተረዳውና ዛሬም የሲሊኮን ቫሊ መሪዎች መልስ ያላገኙለት የሰው ልጅ ጥያቄ ምንድን ነው? አሁኑኑ ቪዲዮን በመመልከት እንወቅ። ወደፊት እየተመለከታችሁ እንደሆነ አውቃለሁ። ዛሬ ማታም ስለዚሁ ጥቂት ሰምተናል። እኔም በዚያ ዘመን ውስጥ መኖርና ምን ሊሆን እንደሚችል ማየት እፈልግ ነበር። ነገር ግን አልችልም፣ ምክንያቱም የ80 ዓመት አዛውንት ነኝ። ይህ 80ኛ ዓመቴ ነው። ጊዜም አጭር እንደሆነ አውቃለሁ። ነገር ግን የቴክኖሎጂ አብዮት ሲገጥመን ይህ የመጀመሪያው አይደለም፣ ሌሎችም ነበሩ። እኔም ስለ አንዱ ልነግራችሁ ፈልጋለሁ። በአንድ ትውልድ ውስጥ የእስራኤል ሕዝብ በቅርብ ምስራቅ ታላቅ ኃይል እንዲሆኑ ያደረጋቸው እጅግ ግዙፍና አስገራሚ ለውጥ ተነስቶ ነበር። ዳዊት የተባለ ሰው ወደ ዙፋኑ መጣ። ንጉሥ ዳዊትም የዘመኑ ታላቅ መሪ ሆነ። እርሱ ድንቅ የመሪነት ብቃት ያለው ሰው ነበር። የእግዚአብሔር ሞገስ ከእርሱ ጋር ነበር። የተዋጣለት ገጣሚ፣ ፈላስፋ፣ ጸሐፊና ወታደር ነበር። በጦርነትና በግጭት ውስጥ የሚከተላቸው ስልቶች ዛሬም ድረስ በሰዎች ይጠናሉ። ነገር ግን ከዳዊት 200 ዓመታት በፊት አካባቢ ሂታውያን ብረትን የማቅለጥና የማንቀነባበርን ሚስጥር ደርሰውበት ነበር። ቀስ በቀስም ያ ጥበብ ተስፋፋ። ነገር ግን ሂታውያን እስራኤላውያን ያንን ጥበብ እንዲያውቁ ወይም እንዲጠቀሙበት አይፈቅዱላቸውም ነበር። ዳዊት ግን ያንን ሁሉ ለወጠው። የብረት ዘመንን ወደ እስራኤል አስተዋወቀ። መጽሐፍ ቅዱስን ከዳዊት ታላላቅ የብረት ክምችቶች እንዳከማቸ ይናገራል። የአርኪኦሎጂ ተመራማሪዎችም በአሁኑ ፍልስጤም ውስጥ የዚያ ዘመን ማስረጃዎች አግኝተዋል። አሁን እስራኤል ከእንጨትና ከድንጋይ በተሰሩ ጥሬ መሳሪያዎች ፈንታ የብረት ማረሻዎች፣ ማጨጃዎች፣ መኮትኮቻዎችና የጦር መሳሪያዎች ባለቤት ሆነች። በአንድ ትውልድ ውስጥም እስራኤል ሙሉ በሙሉ ተለወጠች። የብረት ማስተዋወቅ በተወሰነ መልኩ በማይክሮቺፕ በእኛ ትውልድ ላይ ካመጣው ተጽዕኖ ጋር የሚቀራረብ ውጤት ነበረው። አንደኛው የሰው ልጅ ክፋት። ዳዊት የተመለከተው የመጀመሪያው ችግር የሰው ልጅ ክፋት ነው። ይህ ክፋት ከየት ነው የመጣው? ግላንድስቶን በዓለም ላይ ካሉ መጽሐፍት ሁሉ ታላቁ ባለው በመዝሙረ ዳዊት ውስጥ ዳዊት ደጋግሞ የሰው ልጅን ክፋት ይገልጻል። ሆኖም ግን ነፍሴን ያድሳታል ይላል። እኛ ምን አይነት ተቃርኖ ያለብን ፍጥረታት እንደሆንን አስባችሁ ታውቃላችሁ? በአንድ በኩል የጽንፈ ዓለሙን ጥልቅ ሚስጥሮች መመርመርና የቴክኖሎጂ አድማሳት በከፍተኛ ሁኔታ ማስፋፋት እንችላለን። ይህ ጉባኤም ለዚህ ቁልጭ ያለ ማስረጃ ነው። ከባህር በታች 3 ማይል ጥልቀት ድረስ ወይም በሚሊዮኖች የሚቆጠሩ የብርሃን ዓመታት ርቀት ላይ ያሉ ጋላክሲዎችን ማየት ችለናል። በሌላ በኩል ግን የሆነ የተበላሸ ነገር አለ። የጦር መርከቦችና ወታደሮችን አሁን በድንበር ላይ ሆነው ከኢራቅ ጋር ጦርነት ለመጀመር ተዘጋጅተዋል። ለመሆኑ ለዚህ ምክንያቱ ምንድነው? ለምንድነው በየዘመኑና በየዓለማቱ ክፍሎች እነዚህ ጦርነቶችና አብዮቶች የሚከሰቱት? በገዛ ቤተሰቦቻችን ውስጥ እንኳ ከሰዎች ጋር ተስማምተን መኖር አንችልም። ልንሰብራቸው በማንችላቸው ራስን አጥፊ ልማዶች ሽባ ሆነናል። ዘረኝነት፣ ኢፍትሐዊነት፣ አመጽ ዓለማችንን እያጥለቀለቁት ነው። ይህም ልብ የሚሰብር የሐዘንና የሞት ምርት እያጨደ ነው። ከኛ መካከል በጣም የተራቀቁቱ እንኳ ይህንን አዙሪት ለመስበር አቅም ያጡ ይመስላሉ። ኦራክል ወይም ሌሎች የቴክኖሎጂ ሊቃውንት በዚህ ላይ ቢሰሩ ማየት እፈልጋለሁ። ሰው እንዳይዋሽና እንዳያታልል በጋዜጠኞችና በንግድ፣ በስራ፣ በስፖርት ወይም በማንኛውም መስክ በሚፈጽሙ የማጭበርበር ወሬዎች እንዳይሞሉ እንዴት አድርገን ሰውን መለወጥ እንችላለን? መጽሐፍ ቅዱስ ችግሩ ያለው በውስጣችን በልባችንና በነፍሳችን ውስጥ እንደሆነ ይናገራል።
ችግራችን እግዚአብሔር ከምንለው ከፈጣሪያችን ጋር መለያየታችን ነው። ነፍሳችንም መደሰት ያስፈልጋታል። ይህ ደግሞ እግዚአብሔር ብቻ ሊያደርገው የሚችለው ነገር ነው። ኢየሱስ ከሰው ልብ ክፉ ሐሳብ፣ ግድያ፣ ዝሙት፣ ስርቆት፣ በውሸት መመስከርና ስድብ ይወጣሉ ብሏል። ብራቲኒያዊው ፈላስፋ በርትራንድ ራስል የሃይማኖት ሰው አልነበረም፣ ነገር ግን እንዲህ ብሏል፣ ክፋቱ ያለው በልባችን ውስጥ ነው፣ መነቀል ያለበትም ከልባችን ነው። አልበርት አንስታይን በፓሪኒስተን ንግግር እያደረኩ ሳለ አግኝቼው ነበር። ዶክትሬት አልነበረው፣ ምክንያቱም እሱን ሊመርቅ የሚችል ብቃት ያለው ሰው የለም። እርሱ ግን ይህንን አባባል ተናግሯል። ከሰው ልጅ ክፉ መንፈስ ይልቅ ፕላቲኒየምን መለወጥ ይቀላል። ብዙዎቹም ስለዚህ እንዳሰባችሁና እንደተገረማችሁ እርግጠኛ ነኝ። ሰዎች ጠቃሚ የቴክኖሎጂ ውጤቶችን እንደ ኢንተርኔት ያሉትን ወደ ብልሹ ነገር ሲቀይሯቸው አይታችኋል። ጎበዝ ሰዎች ሙሉ ስርዓቶችን የሚያፈራርሱ የኮምፒውተር ቫይረሶችን ሲፈጥሩ አይታችኋል። የኦክላሆማ ሲቲ ቦምብ ጥቃት ቀላል ቴክኖሎጂን በክፉ መንገድ መጠቀም ነበር። ችግሩ ቴክኖሎጂው አይደለም። ችግሩ ቴክኖሎጂን የሚጠቀመው ሰው ወይም ሰዎች ናቸው። ንጉሥ ዳዊት የገዛ ነፍሱን ጥልቀት ያውቅ ነበር። ግድያና ምንዝርና ጨምሮ ከግል ችግሮችና ከውስጥ ክፋቱ ራሱን ነፃ ማውጣት አልቻለም ነበር። ነገር ግን ንጉሥ ዳዊት የእግዚአብሔርን ይቅርታ ፈለገ። ነፍሴን ያድሳታል ሲልም ተናገረ። ታውቃላችሁ፣ መጽሐፍ ቅዱስ የሚያስተምረን እኛ ከስጋና ከአእምሮ በላይ እንደሆንን ነው። እኛ ነፍስ ነን። በውስጣችንም ከእውቀታችን በላይ የሆነ አንድ ነገር አለ። ያ የውስጣችን ክፍል ነው። እግዚአብሔርን ወይም ቴክኖሎጂ በላይ የሆነን ነገር የሚናፍቀው ነፍሳችሁ ማለት በህይወት ውስጥ ትርጉምን የምንናፍቅና ከዚህ ህይወት ባሻገር ያለውን ነገር የምትሻ የውስጣችሁ ክፍል ናት። በእውነት እግዚአብሔርን የምትናፍቀው የእናንተ ክፍል እርሷ ናት። በዓለም ዙሪያ ያሉ ወጣቶች አንድ ነገር ፍለጋ ላይ እንደሆኑ ይረዳሉ። የሚፈልጉት ምን እንደሆነ ግን አያውቁም። በብዙ ዩኒቨርሲቲዎች ንግግር አደርጋለሁ። በርካታ የጥያቄና መልስ ጊዜያትም ይኖሩኛል። 2 ወር በኋላ በሃርቨርድ ትምህርት ለመስጠት እሄዳለሁ። ከዚያም ከዚህ ቀደም ሲሄድ ስጠየቅ የነበሩትን አይነት ጥያቄዎች ይጠየቃሉ። ጥያቄዎቹም እነዚህ ይሆናሉ። ከየት መጣው? ለምን እዚህ መጣው? ወዴት እየሄድኩ ነው? የህይወት ትርጉሙ ምንድነው? ምንም አይነት የሃይማኖት እምነት ባይኖራችሁ እንኳ ከዚህ ባለፈ ሌላ ነገር እንዳለ የምታስቡባቸው ጊዜያት አሉ።